አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዱስዬ ሰላም ናቸው ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንንም አላህ ሰላም ያደርግልን። እናም እንዴት ናችሁልኝ ሀባይብ? ሰላም ናችሁ? አበረታቱኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እላችኋለሁኝ። ይኸው እንደምታዩት እንግዲህ ይሄ ዳዋ እየቆረጥኩኝ ነው። ይሄ የቆረጥኩት ሊፍት ይባላል ማለት ነው። ገና ደግሞ የምቆርጠው ስልክ ይባላል ማለት ነው። ያው ይሄኛው ሊፍት የሚባለው በሀገራችን ቆስጣ መሰለኝ የሚባለው፣ በሀገር ግን ያው ስልክ ነው የሚባለው ማለት ነው። እናም እንዴት ናችሁልኝ? አበረታቱኝ ሀባይብ። ያው ይሄ ይጠቅማቸዋል ብዬ ሳይሆን ያው ላለመጥፋት ነው እላችኋለሁኝ ሀባይብ። እና የማይከፈልበትም እስኪ ላይክ ሸር ሰብስክራይብ አድርጉ። እንዲሁ 1000 ሰብስክራይብ እንኳን ምን አለ ብታስገቡኝ። የምር ከተከፈተ እኮ ቆየ፣ አመት ሊሆነው ነው እንግዲህ 800 ምናምን ሰብስክራይብ ነው ያለው። እና እስኪ እንዲሁ 1000 እንኳን ሰብስክራይብ አስገቡኝ በመልካምነት እላችኋለሁኝ ሀባይብ። እሺ ሀባይብ፣ ቅጣጥሌን ቆራርጬ ጨረስኩ ማለት ነው። ያው እንደምታዩት ይሄን ይመስላል። ይሄ የዶቄው ሰላ ከባብ ነው የሚሰራው። ትንሽ ሩዝ አድርገው ከባብ ነው የሚሰሩ ማለት ነው። ማሻአላ በጣም ይጣፍጣል ማለት ነው። ይሄኛው ደግሞ የቀዩ ሰላ ይዳም ነው የሚሰራውና ሁሉም ማሻአላ ተባረከላ ይጣፍጣል ማለት ነው። ብልአፊያ በሉ። በነገራችን ላይ የኔ ሰውዬ ቅጣጠል ይወዳሉ ማለት ነው። ታውቃላችሁ ደግሞ ለሰው ልጅ ቅጣጠል ጥሩ ነው ማለት ነው። ኢትዮጵያ ነው እንጂ የማናውቀው። አሁን እንኳን ማሻአላ ሁሉም ሰልጥኗል። ኢትዮጵያም ቢሆን ፊት ግን ያው ቅጠል የሚበላው ፍየል እንጂ እንል ነበር ማለት ነው። እና ይሄን ይመስላል ሀባይብ። አበረታቱኝ በመልካምነት እላችኋለሁኝ። በያላችሁበት ሰላም ሁኑልኝ።